ሰላም ቤተሰብ እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ለመጀመሪያ ጊዜ ኮንስትራክሽን ስራ የጀመርኩበት ቀን ነው። ለመጀመሪያ ጊዜ ኮንስትራክሽን ስራ ስገባ ጽዳት ነበር ያጋጠመኝ እና የኮንስትራክሽን ስራ ቀላልም ከባድም የምታደርጉት ራሳችሁ ናችሁ። ምን ለማለት ፈልጌ ነው? ኮንስትራክሽን ስራ ስትሰሩ ስራውን በቃ ወዳችሁት ፈልጋችሁት ከሰራችሁት ቀላል ነው እና እንደምታዩት እዚህ ጋር ከጀማው ጋር ሰብሰብ ብለን እያጸዳን እንገኛለን። የተደፋ አፈር ውስጥ ያሉ መዳበሪያዎችን እያወጣን የተደፋ የፈረሰ ሲሚንቶዎች ውስጥ መዳበሪያዎቹን እየፈለግን መዳበሪያዎች ውስጥ ይህንን የፈረሰ የሲሚንቶ ፍርስራሽ አንስተን ወደ ሌላ ቦታ ዞር ማድረግ ነው እና መዳበሪያውን እየሰበሰብን እንገኛለን። ብዙ ጓደኞቼ እንደምታዩት ይሄ ነው ሲሚንቶ። ብዙ ጓደኞቼ ምንድነው መዳበሪያውን እየሰበሰብን ወደታች እንጣለው የሚል ሀሳብ ነበር ያላቸው። እኔ ደግሞ ለምን ወደታች እንጥለዋለን? ወደታች ከምንጥለው መዳበሪያ ውስጥ እንሙላበትና ከነ መዳበሪያ ወደታች እንጥለዋለን የሚል ሀሳብ አመጣሁኝ። ያው እነሱም የመጀመሪያ ቀን ስለሆነ ነው መሰለኝ አልተቃወሙኝም። ጀመር ነው እና እንግዲህ እንደምታዩት እየሰራን ነው፣ እግዚአብሔር ይመስገን። እኔ በጣም ብዙ ስራ ሞክሬያለሁ። ያልሰራሁት ነገር የለም በነገራችን ላይ። ምናልባት ወደፊት በዚህ ዩቲዩብ ትልቅ ደረጃ ከደረሰ ምናልባት ይሄ ዩቲዩብ የሚቀጥል ከሆነ ብዙ ሰብስክራይብ ብዙ ቤተሰቦች ማገኝ ከሆነ ወደፊት የህይወት ታሪኬን ምን እንደሰራው ምን ምኖችን ሀፕን አድርጎ እንደዚህ የኮንስትራክሽን ስራዎች ላይ እንደወደኩኝ ምናምን ብቻ ብዙ ነገሮችን እያወራን የምንቀጥል ይሆናል እና እንደምታዩት እዚህ ጋር እናቶች አሉ፣ ወጣቶች አሉ፣ ወደ ውስጥ ደግሞ ሌሎች ሽማግሌዎችም አባቶች ይኖራሉ፣ አናጺዎች። ኮንስትራክሽን ሲባል በነገራችን ላይ ቀጥታ አእምሯችን ላይ የሚመጣው ምንድነው? የአርማታ ስራና የአርማታ ስራ ብቻ ነውና ይሄ የአርማታ ስራ ኮንስትራክሽን ሲባል የአርማታ ስራ ብቻ አይደለም። ምንድነው? አናጺ አለ፣ ግንበኛ አለ፣ ለሳኝ አለ፣ ደግሞ በዛ ላይ ምንድነው ቆርቋሪ የሚባሉት አሉ። በብረት በፌሮ እንትን ይሰራላቸውና መሮ የሚባል ነገር ይሰራላቸውና የማያስፈልጉ ነገሮችን መቆርቆር ማለት ነው። እና እዚህ ጋር እንደምታዩት ከዛኛው ስራ ጨርሰን ወደ አርማታው ተመልሰናል። አርማታውን እዚህ ጋር እያቦካን እንገኛለን ሰብሰብ ብለን ሁላችንም። ያው አርማታ ስትሰሩ በነገራችን ላይ ጉልበት በጣም ከባድ ነው። ከባድ ጉልበት ነው የምታወጡት። ሁላችንም እዚህ ጋር ሰብሰብ ብለን እያቦካን ያው ወደ ውስጥ ለሚሰራው ነገር እናቀብላለን ማለት ነው። እና ጀማአው ሰብሰብ ብሎ እያቦካ ይገኛል። ጾምም እንደመሆኑ አብዛኞቹ ከኛ ጋር የሚሰሩት ወንድሞቻችን ሙስሊሞች ናቸው። ያቺን ጾም እንግዲህ ሰሞኑን ይፈታላችኋል ተብሏል። እኛም ያው የእንትን ጾም ነው፣ የአብይ ጾም ነው። ኦርቶዶክሶች አብይ ጾምን እየጾምን እንገኛለን። ለማንኛውም ለቤቱ አዲስ የሆናችሁ ሰዎች ማለት ያው ጀማሪ ነኝ፣ አዲስ ነው የምትሆኑት አብዛኞቻችሁ። ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩት ቪዲዮውን። አመሰግናለሁ። ብሬ ዞራል ነኝ። በሌላ ቪዲዮዎች እንገናኛለን። እወዳችኋለሁ።